መቼም በትዳርሽ ላይ ማቅጠሽ ወለድሽው ልጅ ቢሆን ነው እንዴ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሬን ጠብቂልኝ። እሺ አልኩሽ እኮ የዳግም እናት። የዳግም እናት ነው ያለችው? እሺ አሁን ደግሞ ምን አደረጉ? ንገሪኝ እስቲ መቼ ነው ኑሐሚንና ናሆም ስተኙ ያየሽው? ያሳመምከኝ ነው። እንደምገልሽ ነገርሽ ነበር አይደል? ይሄ ነበር የደበቅሽ ሚስጥር? ምንድነው እሱ? የእርግዝና መመርመሪያ። ምን? የማን ነው? እስቲ አምጪ። እኔም ሳይው ልክ እንደዚህ ነበር የደነገጥኩት። ኑሐሚን ነፍሰ ጡር ናት። ምን? እቺ እርጉም ሳትወድ በግዷ አሁን እጄ ላይ ወድቃለች። ለካ ይሄንን ጉዷን ይዛ ነበር ልጄን ስትመኝ የነበረው። እጃችን ላይ በእንጂትዬ ማለቴ ጠላትነት አለለታችንም ነው ብዬ ነው። እርሶ ብቻ ያቆዩኝ እንጂ የልጁ አባት ጭምር ማን እንደሆነ አጣርቼ እነግሮታለሁ። በቃ ትዬ እኔ ወደ ስራዬ ልሂድ። ይቅርታ ወይዘሮ ዝናሽ፣ ቀደም የሚን እንዳመጣት ነግረውኝ ነበር። ማለቴ የሚያስደነግጠውና የሚያስገርመው ነገር እኔ እጅ ላይ ያለ ያንተ እንደዚህ መሆን ምን ይባላል? ኧረ አልተነገጥኩም። በነገራችን ላይ ምንድነው እጆት ላይ ያለው? እቺ ርኩስ ግን አልገረመችም? ማን ነው እንደዛ የሚሉት? ኑሐሚን ነው? ስለሷ ጉዳይ ለማወቅ በጣም የጓጓ ትመስላለህ። ይቅርታ ወይዘሮ ዝናሽ፣ ያው የእርሱ ጉዳይ መስሎኝ ነው እንጂ የኑሐሚን ጉዳይ መስሎኛል። ለማንኛውም ኤሚ ከሐዋሳ መጣ ኤርፖርት ነች። ደውላልኝ ነበር ሄደን እንድታመጣ ትፈልጋለሁ። ግን እኮ አሁን የኤሚ ሹፌር አይደለሁም። ያው ይሄን ነገር ደግሞ እርሶ ነው ተወሰሉት ብዬ ነው። አሁን ደግሞ እንድታመጣ ታዘዝኩ። ምን ሆነሃል ሸበለው? ተወዛግበሃል እኮ። ይኸውልህ ልጄ ላይ ግን በፍጹም መድረስ አይቻልም። ሂድ በቃ ሂድ አልኩህ እኮ። አንቺ ብቻ ባለ ሚስጥር። እዚህ ቤት እንግዳ አንሶብኛል ያልኩኝ ይመስል አንቺ አዲስ እንግዳ መጣሽብኝ። ዌልካም ቱ ቤቢ ያለ ፈረንጅ